እናቶችን ላገኛቸው አልቻልኩምና እንትና ስሜት አለው ግን ወንጌል መጀመሪያ ያገለሉ ዘመዶች ናቸው። እናቴ አባቴ እዛ ያለ ጎረቤቴ ምናምን ይያለ ሄደ ረክሳል አሉ። እኔ እኮ ቅዱስ ነኝ እኔ ቅዱሳን ሆኑ በደሙ ተቀድሳቸዋል የሚቀድሱትና የሚቀድሰው ካንድ ወገን ናቸው ይያለ እርኩስ አሉኝ። እንደሱ ሳልፍ በዘመዶች ዘንድ እናቴም አባቴም ሞተዋል የሉም። አባቴ ካህን ነው ሞተ፣ አልቀበርኩትም። እንዳትመጣ ተባልኩ። ተደብቄ ሄጄ በስውር እናቴ ጋር ሄጄ አልቅሼ መጣሁ። እናቴ ሞተች። እንዲያውም እዚህ ግሯ ላይ የሆነች ቁስል ነበረች። ያቺ ወደ ካንሰር ተቀይራ ነው የሞተችው። ብቻዬን ስናገር በጣም እንትን ስለሚለኝ ነው። ከዛ በኋላ እሷን በተለይ አልቀበርኳትም። አባቴ ሲሞት ከሷ ዘንድ ሄድኩ። እሷ ግን ለማልቀስ ሄድ ወንድሞቼና እህቶቼን ላገኛቸው አልቻልኩምና እንትና ስሜት አለው ግን ወንጌል ጌታ ስለተናገረ እንዳልኩ ነው። ቅድም መግቢያ እንደተናገርኩት ጌታ እናቱን አባቱን እህቱን ወንድሙን ሚስቱንም ጭምር ስለኔ ሲል ይተው ነው የሚለው። ስለሱ እሱን ስትከተል አትከተል ሚልህ አካል ካለ ተወው ነው የሚለው። ይህን እኔ በጣም ነው ማበረታታውና ይሄ በጣም ከባድ ስለነበረ እናቴን አልቀበርኳትም። እንዲሁም ደግሞ ሂጄ መጠየቅ አልቻልኩም። እንዲያውም በሐሰት የሚገርምህ መጥቶ ነበር ተብሎ ታማ ገና ትሞታለች ነገ መቃብሯ ታስቦ እንግዲህ የሚገርምህ እኮ ነው ሊቃነ ካህናት ምናምን የሚባል እኮ ነው ዘሬ ካህናት ምናምን የሚባል ገና ነገ ትሞታለች ተብሎ ልጇ መጥቶ ማታድሯል ብሎ አንዱ ከሰሰ። አንድ የደርግ ፊውዳል የነበረ ይሰባ አመፀኛ ትውልድ ያለባት ምድር ስለሆነች በቁጭት በመንፈስ ቅዱስ ኃይል እናገራለሁ። በውሸት ማለት ነው ልጅሽ መጥቶ አድሯል ብሎ ከሰሳት። ስለዚህ እዛ በኋላ ያው ሞተች። አልመጣም ብለው ተከራከሩ። እንግዲህ ያው አለ ፍታት የሚባል አለ፣ ያልተፈቱ ፈቺዎች ተስካር የሚባል አለ። ለሆዳቸው ግን ደግሞ እየረገሙ 109 መዝሙር 109ን እየደገሙ ሚስቱ መበለት ትሁን፣ ልጆቹ ወላጅ አልባ ይሁኑ፣ ባለዳ ያለውን ይውሰድበት፣ የሚረዳው ይጥፋ፣ መታሰቢያው ከምድር ይጥፋ፣ የአባቱና የእናቱ ኃጢአት አይደምሰስለት እያለ መዝሙር 109 ላይ ይሄ ማለት የሚነግሩኝ ፍታት ተብሎ ፍታት ላይ መዝሙረ ዳዊት 150 መዝሙር ዳዊት ተደገመለት ከዓመት እስከ ዓመት የሚባለው እሱ ነው። ይህን መርገም ስትገልጥበት ነው ቄስ የሚጣለው።